አይ ማግባት ሳይሆን ልቤ አያምንም። እንደው እንዲህ ጨፍኜ ካልሆነ በስተቀር ልቤ አይከፈትም። ከዚህ በኋላ ተዘግቷል። ወይኔ በላቸው። እኔ ተበላሽ። ኢትዮጵያ ትኬት ቆርጠሽ ሄደሽ 2 ልጆች አሉት ባለሽ 2 ልጆች። ምን ጉድ ነው አንቺ! ይሄማ ወርድ ነው የቅሌታም ሰውዬ። እኔ ደግሞ ምንም አልበላም። ስልክ ይዘሽልኝ ነይ ብሎ ነበር። ይሄ አክትራ ነው ኤክትራ የሚባል 2600 ገዘው። ስልኬንም ይዤ መጣሁ። ስልኩንም አልወሰደም። ይዘሽ መጣሽ። ስራ መስሪያ ይሆንሻል እንዴ? እኛ በዚህ አጋጣሚ እንደዚህ በሚዲያ ተተዋውቆ ለማግባት የምትሄዱ እህቶች በደንብ አጣሩ እሺ። ወይኔ ብላችሁ እና ምግቤቱ ደግሞ ያልዘጋውም እኔ ልጅቱ ነበረች የምትሰራው ለሷ ነው ጥዬ የሄድኩት። አልዘጋውም። የት ሰፈር ነሽ? አጁማኒ አራ ኦላር ከራማ ምንድነው የሚባለው? አልከራማ። አዎ ነምበር 2 ነው የሚባለው ሰፈሩ። ብዙ ማለት ተረጋጊ ውድ። የመጀመሪያ ቲክቶክም ያው ተቃጥሎብኝ ነበረ እና እቺን አዲስ ነው የከፈትኩ። ከሚዲያ ልደበቅ ብዬ ነበረ። አያስችልም መቼም ቲክቶክ የቀመሳ ሰው አያስችልም። ሰፈሩ ሰው አለ ምግብ መጥቶ የሚበላ እንዲሁ ከቲክቶክ እንዳለ የሀበሻ ሰፈር እኮ ነው። እኔ እንደውም ላይፍ ላይ ድሮ ሸጥ ነበር። አሁን ትቻለሁ። ሰው አለ እግዚአብሔር ይመስገን። በቃ አይሁን። ፎሎ አርጓት። እዚህ ጋር ያላችሁ 800 ሰው። አይ ባልሽን ተበላሽ። በቃ አለቀሽ አላለቀሽ? እኔ አውዬ እኔ ከራበኝ ብቻ ነው የሚያልቅሰው። ይርብኛል፣ ራብ አልችልም በህይወቴ። የአቢ ቢጤሽ አይ በቃ እንዳልሆነ ሲያቅ ምን ያልቅሽ የሚያመጣ ነገር የለም። ፊት ማበላሸት እንጂ አውዬ። አይ እሺ ይሁን ውዴ። እኔ ያልቅሰው ብሬን ቢበላ ኖሮ ነበረው። ያው ልብ ደግሞ አሁን በጣም ወተት ምናምን እየጠጣው ነው እንደሊመለስ። ብሩ ቢሄድ ነበር የማይመለሰው። ብሬ ደግሞ እንደማይበላ ታውቃላችሁ። ብሬ ቢበላ በ4 ዓመት ውስጥ ምግብ ቤት አልከፍትም። እና እንደዛ ነው። ማን ይታመን? ወንዶች አልታመናሉ። አውዬ እዚህ ያለው እኮ ባናቱ ተዘግዝቆ ሲያልቅስ ነበረው እኮ። እሱ ያልቅስ አብሬ ነበር የሚያልቅሰው። ኧረ እባክሽ እኔ ስልክ ካላነሳው ባናቱ ነበር ተዘግዝቆ ሲሄድ ልዘቀዝቅኝ ነው። ፈጣሪ በጊዜ ረዳኝ። የሚስቱ ጩኸት ትዝ ብሎት እኮ ነው ውዴ። ይሄ ሚዲያ ያላመጣብን የለም። የሚስቱ ጩኸት ነው። አይ ያው እንዶ ሲያልቅስ ወይ ስታባርረው ከቤት አባራው ይሆናል እንግዲህ ማደሪያ። ራስን አጠፋለሁ ምናምን ስል እኔ እውነት መስሎ ራሱን ከሚያጠፋ ብዬ ላገባ ብዬ ነበረው አስቤ ሳይሳካ ቀራ። ደግሞ ነይ ይልሻል እንዴ? ነይ ምንድነው ካይቺ ወር ውስጥ ካልመጣሽ ጠጣለሁ መርዝ ሲልኝ እኮ እኔ እንዳይጠጣ ብዬ ሲገባ ለካሱ ያው አሚኜ ከዚህ በኋላ ገንዘብ እንደልልክበት ነው ሐሳቡ። አልተሳካለትም። አገሩ ሌላ ቦታ ነበረው፣ ርቆ የቀጠራ ደግሞ ሌላ ቦታ ነበረው። እኔ ቶሎ ብሎ የሰፈር ሰዎች ነገሩኝ። ልጁ ግን የት ነው የሚኖረው? እንዴት ኢትዮጵያ ውስጥ ነው የሚኖረው። እውነት ነው እንዴ? ውሸት እኔ ጋር ውሸት የለም እኮ እኔ ጌታን ውሸት የሚባል ነገር እኔ ጋር ነው። ለምን ውሸት ነው? አንተ ደግሞ እኔ ቢዋሽ ባውዬ ዋሻለሁ እንዴ? እኔ ነጭ ነው የምናገረው፣ ውሸት አይደለም። ብትዋሺ ይዝሻለሁ። እኔ ግን ይሁን በቃ ምንም ማድረግ አይቻልም ውዴ። አውዬ እኔ ልንገርሽ፣ እኔ ውሸታም አይደለም። እስከዛሬ የሚያወራው እውነቴን ነው። እኔ በ10 ቀን እንዴት ይመለሳሉ ታዲያ? እውነት ቢሆን ትኬትን ቆርጬ ከስሬ ነው ተመልሼ የመጣሁት። እና ለማንኛውም 68,000 ብር ትኬት መክሰር ኖርማል ነው። ብዙ ነገር ሊያጣ ነበረው። እግዚአብሔር ይመስገን ፈጣሪ ረዳኝ። በኦንላይን ወንድ ምናችሁ የምትጀናጀኑ ሴቶች አጣሩ። ይሄ ትልቅ መልእክት ነው። አይ ተጨነቅን እኮ ማን ይታመን? ወንዶቹ ሁሉ ምን እንዳለ ታውቃለሽ? የወንድሜ ታላቅ ወንድሜ ሞቶ ነው የሱ ልጆች ነው የሚያሳድገው። ወይ አልማም ይባላል ወንድም ስሞት
ምን ለምንድን ነው የዋሻኝ አልኩት ስለው እኔ አልዋሻውሽም የወንድሜ ታላቅ ወንድሜ ሞቶ እኔ ልጆቹን ለማሳደግ እዛ ሲገባ ባሏ ነው ብሎ ሰው አውቆ እያወራ ነው። አበሻ ታውቃለሽ ከወንድሙ ሚስት ጋር የወንድሜ ልጆች ለማሳደግ ገብቼ ምን ቤት አስገባው? ምን የቀረ ነገር አለ? ውርስ ነው አለ። እንደ ውርስ ነው ልጆች ነው የሚያሳድገው። ሚስቱ የለችም? የሱ ሚስት የወንድሙ ሚስት አለቻ? የወንድሙ ሚስት ጋር ሄዶ ልጆች ለማሳደግ ነው። ምን ቤት ነው እሱ? ሚስቱ ያለች እሱ ምን ቤት ነው? በምንድን ነው የሚያሳድገው? ሚስቱ ገና እኔ ሊያገባ ነው። ሚስት የለውም እኮ እንደዛ ነው ያለኝ ያስረዳኝ። አላሚ አሁን ለምሳሌ ወንድም ሞተ፣ የኔ ወንድም ቢሞት ሌላ ታገባ። አረ በኦሮሞ ባህል ነው መስለኝ። ታዲያ ውዴ እሱ ምን ቤት ነው? እኔ እንደዛ ለማሳደግ ነው ስሜ የጠፋ እንጂ እኔ እንኳን መውለድ ሴት ጋም ደርሼ አላውቅም ማለት አልማ ነው የሚባለው። ባኔ በጨራ አኔ አገም በኩ እጆና ዲሳ እንጅራ አልማን ዱጉማ እንጅራ እቹና አባማና ይወዱ ኦቦሌሲን አለ ፍርት እና አጣራሽ ታዲያ እኔ ይሄ ቁጭ ብዬ የሚያጣራበት አውዬ እኔ እጄ ለመደስታ የኛ ሙሽራ ብዬ ጸጉሬን ተሰርቼ ለመጣጣበጄ ገና ስንት ሰዓት ቆሜ ነው ይሄ ወሬ የሚያዳምጣው። የኔ የስራ ሰው ነኝ የሆነ ይሁን ብዬ ተመልሼ መጣሁ። እሱን ለማጣራት ገና ከእንደገና ደግሞ ዘርጉ ምኑ ይሄ እንዲህ ለመሸብሸብ እጄ መጣሁ። እውነት እኔ ግን እንደኔ አጣርተሽ ብትመጪ ደስ ይለኝ ነበረ እንዴ። እሺ ቃልማ አሁን ለምሳሌ እሺ የወንድሞቹን ልጆች የሚያሳድግ ቢሆንስ አሁን ምን ልታደርጊ ነው አንቺ? አይደለም እኔ አሁን አሳማኝ አይደለም። ይኸውልሽ ኪሲንግ የሳማ ፎቶ ሲያገቡ ምናምን ተልኮልኛል። አማት እንዴ ታዩ ሳማት እንዴ ገና እያጣራው ይኸውልሽ እኔ አሁን የዚህ ሀገር 6 ዓመት ምናምን ሰርቻለሁና ስልሽ እሱን ቀስ ብዬ የሚያዳምጥ ጭንቅላቴ ብዙም አይደለም ሆኗል። ኦኬ አለውና ወንከ ቲኬት ቆርጬ ወደ ኋላ ተመልሼ መጣሁ። አይ ተው በቃ ወደ ቅርብ አው ከመጣሁ በኋላ እዛው ልብሱን አውልቆ ያበዳ ነበረው እንደዚህ ያላ ነበረው እንደዚህ ማለት ነው። ይጨፍር እንግዲህ ይውጣለት። ምን ላረግ ነው የሚስማት እሱ ጤና የለውም እንዴ? ያው ውሸት ነው ሲጀመር ሚስቱ ናት። ያው ምን እናርክ? ወይኔ እና ስለዚህ የኛውን እኔ በበኩሌ ከዚህ በኋላ እንዲህ ሰው ማመን እምነት የለኝም። ለሚያምኑ ያጣሩ መልእክታችን ነው ይሄ።